በዛን ሰዓት ግን አንቺና እኔ አሁን ላይ ወደ ዋናው ነገር ሲመጣ እኔ ሊክድ ፈልጌ አይደለም። አንቺ የምታምኛት ነገር ይህን ብር የተበደርሻችሁ ከልጆቹም ያመጣሽው ልብስ እሰራለሁ ብለሽ ነው። የዛን ሰዓት ደግሞ እኔ ምንድን ነው ዴሊቨሪ ሰራተኛ ማንኛውንም ነገር ብታጅ አደርሳለሁ። ከስተመር ታመጫለሽ ነገረስኩበት እኔ በመኪና በጉልበት ያገለግላለሁ። እኔ ቃላት ይሄ ነው። አንቺም የምታውቂው ይሄ ነው። ፈጣሪ በሚያውቀው ማለት ነው። ሁለተኛ እንደገና ደግሞ ልብስ ኦርደር አደርግልሻለሁ። ይሄ አንቺ ስራ አይደለም የኔ ስራ። ዋናው ቁልፉ ነገር የቀረው ብር 8,000 ምናምን ወሰደሽብኝ የሚባባሉትንም በ17 ብር ከ30 ሳንቲም ምንዛሬ መንዝሬ ነው ለዚህ ለልጆች የምንከፍል ብለሽ ራስሽ እና የሰው ሀቅ ለማንም አይጠቅምም። በዛ ብር ተመንዝሮ ያ ብር ኢንቨስት አድርገሽ ከ3 ወር በላይ ሰርተሻል። አልሰራሽም? ከ3 ወር በላይ ተሰርቷል። ትርፍም አለ። ያ ብር ምንድነው የሆነው? ኢንቨስት እና እኔ ብር ተቀማጭ እንደሆነም አድርገሽ አይደለም። አንደኛ ምን ደረሰ ለሚለው ነገር ደግሞ ልብሱን አንቺ ስትሸጭ ከስተመር ስታመጪ አንቺ ማይመጥሽን እኔ እየተቀበልኩኝ ለአንቺ የሚሰጡሽን ከስተመሮች ራሴ እቀበላለሁ ብለሽ ልብስ አድርሼ ተመልሼ፣ ሁለተኛው እንደገና ደግሞ ላስታውስሽ ነገ አላፊነን የማትረሻት ከአላይን ቤተልሔም ከምትባለው ልጅ ጋር ከአጅማን አላይን ድረስ ልከሽ ልብስ አድርስ ብለሽ አድርሽ። ከዛም ተንከልክዬ በባዶ አጅማን ድረስ መጥቼ 1 ድርሃም ሳይከፈለኝ እንደመጣሁ ታውቂያለሽ። ስራ ቆሜያለሁ። እኔ አይደለሁም ያቆምኩት። ያቆምሽው ደግሞ በምንድን ነው? ያለውን ሳንቲም አስገባልሽ ከዛ ከብር ላይ ገነት ነገም ዛሬም አንቺም እኔም የምንምልበት ነው። እኔም በእምነት እምላለሁ፣ አንቺም በእምነትሽ ትምያለሽ። 24,000 ብር አዝሻል። ከእኔ አካውንት ላይ ነው የገባው፣ ከዚህ ከብሩ ላይ ነው የገባው። ከዛ በተረፈ 138,000 ብር እንደሆነ እኔ ያን ምንዛር ያውቃል። ላኪን ግን አንቺና እኔ በተስማማንበት በ17 ብር ከ30 አንቺው ከራስሽ አንደበት መጥቶ ተስማምተሽ ያንን ብር መንዝረሽ ኢንቨስት አድርገሽበት ልክ ብሩን እኔ እንዴት ተበደርኩኝ ብሩን እኔ እንዴት ተጠቀምኩት አርገሽ ሪሲት ብቻ ስላለሽ በእኔ አካውንት ስላስገባሽ ብቻ ለምን ተወቃሽ አርገሽ እንዲያምንልሽ ብቻ ፈልገሽ 2026